አናምርም? ዛሬ እንግዲህ የፎቶሹት ፍሎጌን ነው ማሳያችሁ። ከአንድ ወር በፊት የቀረጽኩት ቪዲዮ ነው። ሜካፔን እዚህ ጋር ጨርሻለሁ። ከዛ ወደ ጸጉር ነበር የገባሁት። ጸጉሬም ይሄንን ይመስላል። በጣም ነበር የሚያምረው። ከዛ እዚህ ጋር ኮፊ ብሬክ፣ እንግዲህ ኮፊ ለኢነርጂ ግዴታ ነው። ከዛም ቀጥሎ ቀጥታ ወደ ጥፍር መስተራት ነበር የገባሁት። ያው ሲምፕል ሉክ ነበር የተፈለገው። ጥፍሬንም እንደጨረስኩኝ እዚህ ጋር ደግሞ ካሜራን እየጠራኩኝ ነበር ለቢቲኤስ። ከዛ ሾቱ ሸራተን ነበረ። ያው እዚህ ጋር የተወዛገብኩኝ ነበር። ፋይናሊ ያገኘሁት ሆኖ እና አውትፊቶቹም በጣም ነበረ የሚያምሩት። እነዚህም ሁላ ነው የምለብሰው። የመጀመሪያ አውትፊቴ ደግሞ ይሄን ይመስላል። በጣም ነው የሚያምረው። እዚህ ጋር ወደ ፎቶሾቱ እየሄድኩኝ ነው። እሷን ደግሞ ተዋወቋት፣ ኩኪ ትባላለች። ልብሱን ደግሞ ኢዩት፣ ፊልተሩ ደስ አይልም? ከዛ እዚህ ጋር የመጀመሪያውን ሹት እየሰራን ነበረ። ሪዛልቱም አሪፍ ነበረ የመጣው። በጣም ወድጄዋለሁ። ሁለተኛው አውትፊት ደግሞ ቺን ትመስላለች። በጣም የምታምረው ፒንክ ነች። በዛ ላይ ደግሞ እጇ ላይ ፌቨር አላት። እዚህ ጋርም እሷም እንዴት እንዳማረባት ይዋት። ዋው። ከዛ እዚህ ጋር ላንች ብሬክ እያደረግን ነበረ። እሷን ደግሞ ተዋወቋት፣ የአለሪና ባለቤት ነች። ከዛ እዚህ ጋር ግሩፕ ሻቶች ነበሩን። እዚህ ጋር ሻምፔን ክላስ ይዘን በጣም ፋንሲ ፒክቸሮች ነበር ስንነሳ የነበረው። ሪዛልቱንም ለቅላችኋለሁ። ሶስተኛውንም አውትፊት ለብሼ እንደጨረስኩኝ የዛን ጊዜ ልደት ነበርና ሰርፕራይዝ አርገበኝ። የምርም የሰርፕራይዝ ነበር ፊቴ እና ሶስተኛ አውትፊት ጋውንን ለብሼ ፎቶን ከተነሳውን በኋላ ወደ አራተኛው አውትፊት ገብቻለሁ። ይሄ ደግሞ ዋን ኦፍ ማይ ፌቨሪት ነው። በጣም ወድጄዋለሁ። ይሄኛውን አውትፊት ደግሞ የማታ ሲን ነበር የተፈለገው። እንደምታዩት መሽቷል እና አሪፍ ታይም ነበር ያሳለፍነው። ሪዛልቱን እስከማየው በጣም ጓጉቻለሁ። ለቅላችኋለሁ። አንቲል ኔክስት ታይም ባይ።